በጌታ የተከበራችሁና የተወደዳችሁ ውድ ወንድሞችና እህቶቼ በእያላችሁበት ስፍራ ሁሉ የእግዚአብሔር ጸጋና ምሕረት ለሁላችሁም ይብዛ። እግዚአብሔር አምላካችን በቸርነቱ እስከዛሬ ድረስ ስለጠበቀንና በመጣንበት መንገድ ሁሉ ስለመራን ደግሞም ስለተሸከመን የእግዚአብሔር ስም ብሩክ ይሁን። አጠር ያሉ መልእክቶችን በዩቲዩብ ገጼ ላይ አንዳንድ ጊዜ አስቀምጣለሁኝና ጊዜ ሲኖረኝ እንደዚሁ ዛሬም እጅግ በጣም አጠር ያለ ጊዜ ወስጄ ጥቂት ነገር ለመናገር ስለፈለኩ ነው ብቅ ያልኩት። ይሄንን ሐሳብ በጽሁፍ አጠር አድርጌ በፌስቡክ ገጼ ላይ አስቀምጫለሁ ለሚያነቡ ሰዎች። ነገር ግን አንዳንድ ወገኖች በድምጽ የተቀረጸ ቪዲዮ መከታተል ስለሚያመቻቸው የቀርጬ እዛ ላይ ደግሞ ማስቀመጥም እንደሚያስፈልግ በማሰብ ነው ዛሬ በዩቲዩብ ገጼ ላይ ይሄንን መልእክት ማኖረው። የመልእክቴ ሐሳብ የሚገኘው በዮሐንስ ወንጌል ምዕራፍ 6 ከቁጥር 67 ጀምሮ እስከ 69 ያለው ይሆናል። በጌታ ስም ክፍሉን አነባዋለሁ። እንደዚህ ይላል። እናንተ ደግሞ ልትሄዱ ትወዳላችሁን አለ። ባዩ ኢየሱስ ነው። ተከታዮቹን ነው የሚጠይቀው፣ በተለይ የእርሱን ደቀ መዛሙርት። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንህ አምነናል አውቀናልም ብሎ መለሰለት ይላል። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንህ አምነናል አውቀናልም ብሎ መለሰለት ይላል። ጌታ ሆይ ወደ ማን እንሄዳለን ብሎ ሐዋርያው ጴጥሮስ ወይም የእርሱ ደቀ መዝሙር የሆነው ጴጥሮስ ሲናገር ሁለት ዋና ምክንያቶች እንዳሉት ጠቅሷል። እነዚህን ሁለቱን ዋና ምክንያቶች አንድ ደቀ መዝሙር ክርስቶስን ለመከተል የወሰነ ሰው በውል ሊረዳቸው ሊያውቃቸው ይገባል። ስለዚህ እንደ ክርስቶስ ተከታዮች እንደርሱ አገልጋዮች እነዚህ መሰረታዊ የሆኑ መርሆች በህይወታችንም ሊፈጸሙ ሊተገበሩ የሚገባቸው ስለሆኑ በውል እንድናውቃቸው ስለፈለኩ ነው ዛሬ እንደ መልእክት ሐሳብ ወደ እናንተ ይዤ የመጣሁት። ክርስቶስ የዘላለም ሕይወት ሊሰጥ የተገለጠ የእግዚአብሔር ቃል ነው። ይሄ መጽሐፍ ቅዱሳችን በግልጽ የሚያስተምረው እውነት ነው። ሐዋርያው ዮሐንስ በዚህ ክፍል ብቻ ሳይሆን በአንደኛው የዮሐንስ መልእክት ላይም ስለ ጌታችን ኢየሱስ ክርስቶስ በሰጠው ምስክርነት ኢየሱስ የእግዚአብሔር ቃል መሆኑን ተናግሯል። ሕይወት ሰጪ፣ ሕይወት ለዋጭ የእግዚአብሔር ቃል እንደሆነ መስክሯል። እንደዚህ ብሎ ነበር። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነው በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን ብሎ ነበር የተናገረው። አስቀድሞ የነበረውን የሕይወትን ቃል ብሎ ይላል። ጌታ ኢየሱስ ክርስቶስ የሕይወት ቃል የዘላለም ሕይወት ተብሎ ተጠቅሷል። እርሱን የምንቀርብ ወይም እርሱን የምንከተል ሰዎች ይሄ እውነት በውል ሊገባን ይገባል። ጌታ ኢየሱስ ክርስቶስን የምናምንበት የምንከተልበት የምናገለግልበት መሰረታዊ ምክንያት እርሱ ቡሃቃችንን ስለሚሞላ ወይንም ደግሞ መሰባችንን በተለያዩ የምግብ አይነቶች ስለሚሰፍር አይደለም። ጌታ ኢየሱስ ክርስቶስ ሕይወት የሚለውጥ ቃል እንዳለው የእግዚአብሔር ልጅ እንደሆነ እርሱ ሕይወታችንን ለመለወጥ ለእኛ የተገለጠ መሆኑን በውል ልናውቅ ለሌሎችም ደግሞ ይሄንን እውነት ልናስረዳ ያስፈልጋል። እርሱ በሚሰጠን የሕይወት ቃል ሕይወታችን ከጨለማው ስልጣን ነፃ ወጥቷል። እርሱ በሰጠን የሕይወት ቃል ከዘላለም ሞት ተርፈናል። ከዘላለም ቁጣ አምልጠናል።
ከሲኦል ፍርሃት ድነናል። እኛ የዳነው ክርስቶስን በማመን ነው። ክርስቶስ ኢየሱስ ማን እንደሆነ በመረዳት ወደ እርሱ በመቅረብ እርሱን በመከተል ነው። ታዲያ ስንሰብክ ለሌሎች ይሄንን ጌታ ስንናገር ስንመሰክር እርሱን ራሱን እንዲቀበሉት እንጂ ሊሰራ የሚችለውን ተአምራት በመናገር መሆን የለበትም። ምክንያቱም ተአምራት ማየት ሰዎችን የመለወጥና በእግዚአብሔር ቤት ውስጥ ተክሎ የማቆየት አቅም የለውም። አንዳንድ ጊዜ ሰዎች በመገረም ተሞልተው ወደ እግዚአብሔር ሊጠጉ ሊመጡ ይችላሉ። ያ መገረም ግን ሕይወታቸውን ለዘለቄታ የሚለውጥና በእግዚአብሔርም ቤት ለዘላለም የሚተክላቸው ሆኖ ሊቆይ አይችልም። ለዛ ጥሩ ምሳሌ የሚሆኑት እነዚያ ሁለቱን አሳና አምስቱን እንጀራ ኢየሱስ ክርስቶስ አብዝቶ የበሉት ሰዎች ናቸው። ጌታ ኢየሱስ ክርስቶስ እውነተኛ የሆነው እንጀራ ከሰማይ የወረደ እኔ ነኝ ብሎ በተናገረ ጊዜ ይሄ ንግግር አይዋጥልንም፣ አስጨናቂ ንግግር ነው ብለው ከአስተምህሮው የተነሳ ሁላቸውም ግር ብለው ወደ ኋላቸው ተመለሱ። የክርስቶስን አስተምህሮ ለመቀበል ደስተኛ ሳይሆኑ እርሱ በሚሰጠው ተአምር፣ እርሱ በሚሰጠው ምግብ፣ እርሱ በሚሰጠው ፈውስ፣ እርሱ በሚሰጠው ድሎት ብቻ እርሱን መከተል የሚያስገኘውን ጥቅም ለማግኘት ብቻ የሚከተሉ ነበርና ይሄ ተአምር ሕይወታቸውን ሊያጸናላቸው አልቻለም። ጌታ ኢየሱስ ክርስቶስ እነሱ ግር ብለው ሲሄዱ አባል የጎደለበት መጋቢ አይነት ድንጋጤ ውስጥ ፍርሃት ውስጥ አልገባም። ይልቁንስ እርሱን ቆርጠው ይከተሉ የነበሩ ደቀ መዛሙርቱን ዞር አለና እናንተስ ልትሄዱ ትወዳላችሁን ነበር ያላቸው። በበጎ ፈቃደኝነት እርሱ ማን እንደሆነ አውቀው የዘላለምን ሕይወት ለማግኘት ፈልገው የሚመጡ ደቀ መዛሙርትን እንጂ ኢየሱስ እንጀራ ስለበሉና ስለጠገቡ ተአምር ስላዩና ስለተገረሙ የሚከተሉ ሰዎችን አይደለም። ዛሬም ቢሆን ሰዎች በተለያዩ ተአምራቶች ሰዎችን ለማባበል ወይም ደግሞ ኢየሱስ ክርስቶስ ጋር እንዲመጡ ለማድረግ ሙከራ ያደርጋሉ። እውነት ገልጠው ክርስቶስ የሞተው ላንተ ነው፣ እርሱ የተሰቀለው ለነፍስህ ድነት ነው ብለን ተናግረን ያ የሚያስጨንቃቸው ከሆነና ያንን ንግግር ቶለሬት ማድረግ ሳይፈልጉ ቀርተው የሚሄዱ ከሆነ ምርጫቸው ነው። ኢየሱስ ክርስቶስን ስለ ምግብ፣ ስለ ታምር ወይም ስለ ሀብት፣ ስለ ባንክ ገንዘብ አሳይተን አይደለም ማምጣት የሚኖርብን። እናንተስ ልትሄዱ ትወዳላችሁን ብሎ ባለ ጊዜ የርሱ ደቀ መዝሙር ጴጥሮስ አንተ ታምር ሰሪ ነህ፣ ካንተ ወደ ማን እንሄዳለን ብሎ አልነበረም ምላሽ የሰጠው። ዋና ጉዳዩ እሱ አይደለምና። ነገር ግን ተአምር አያስፈልግም ማለት አይደለም። እግዚአብሔር ተአምር በሕይወታችን ይሰራል። የተለያዩ ነገሮችን የየለት ውሏችን አዳራችን በእግዚአብሔር ተአምር ነው የሚታወቅ ነው። ይሄ ፕራይመሪሊ ግን እኛ እሱን የምንከተለው በሕይወታችን ስለሚሆነው ስጋዊ ቁሳዊ ተአምራቶች አይደለም። ትልቁ ተአምር ምንድነው ቢባል የሚጠፋ እንጀራ ሳይሆን በልቶ ለዛሬ መጥገብ ሳይሆን ክርስቶስን በእምነት በመቀበል በርሱ የሕይወት ለውጥ ማግኘት መቻል ነው። እንዲያውም አንድ ጊዜ ደቀ መዛሙርቱ በአገልግሎታቸው ስኬት በጣም ተገረሙና እኛ ስናገለግል እኮ አጋንንት ሁሉ ወድቀዋል ምናምን ታምራት ሆነዋል ብለው ሪፖርት ሲያቀርቡ ጌታ ኢየሱስ ክርስቶስ ምንድን ነበር ያለው? አጋንንቶች ስለወጡላችሁ ስለታዘዙላችሁ በዛ አትገረሙ፣ አትደነቁ። ይልቁንስ ስማችሁ በሕይወት መዝገብ ስለተጻፈ በዚያ ደስ ይበላችሁ ነበር ጌታ ኢየሱስ ያለው። ያ ማለት ምንድነው? ሕይወታችሁ ስለተለወጠ በዛ ደስ ይበላችሁ። የእግዚአብሔር ልጅ የመሆን እድል ስላገኛችሁ በዛ ደስ ይበላችሁ። ወደ እግዚአብሔር መንግስት የመግባት እድል ስላገኛችሁ በዛ ደስ ይበላችሁ። ዋናው ደስታ፣ ዋናው ተአምር፣ ዋናው በረከት በእግዚአብሔር ዘንድ መታሰባችን ነው። ሌላው ተአምር ሁሉ ክርስቶስ ከመጣ በኋላ የእግዚአብሔርን መንግስት ጽድቁንም ከፈለግን በኋላ ለእግዚአብሔር መንግስት የሚበቃ ሰው ከሆንን በኋላ ይከተላል፣ ያገኘንማል።
እኛ ግን ተከታዩን ተከትለን አንሄድም። እኛ አስቀድመን ክርስቶስን በማንነቱ አውቀን እንከተለዋለን። ሌላው ደግሞ ተከትሎ የሚመጣ ነው። ይሄ የህይወት መርህ ነው። ከርሱ ወደ ሌላ የማንሄድበት ምክንያት ምንድነው? ምግብ ሰጪ ስለሆነ ነው? ብር ሰጪ ስለሆነ ነው? ቤት መኪና ሰጪ ስለሆነ ነው? ወይም ደግሞ በሰዎች ዘንድ ጭብጨባ፣ እልልታ፣ ክብር፣ ዝና ስለሚሰጠን ነው? ኖ። እርሱ ገንዘብ ማብዛት ይችላል ወይ? እርሱ ሀብት ሊሰጥ ይችላል ወይ? እርሱ ይሄ ወደዛ ችሎታው ጋር አንሄድም፣ አንጠራጠረውም። እግዚአብሔር ሁሉን ይችላል። እግዚአብሔር ሁሉን ይችላል ማለት ሁሉን ይችላል። ሰማይንና ምድርን እንኳን ካለ መኖር ወደ መኖር አምጥቷል። ነገር ግን ዋና ጉዳዩ እሱ አይደለም። እግዚአብሔር በድህነታችንም ሆነን ልናገለግለው ከፈለገን ያደርጋል። ሰጥቶን ደግሞ ሊባርከን ከፈለገም ይሰጣል። that is not the primary issue in our life። በህይወታችን ቀዳሚውን ቦታ መያዝ ያለበት ግን ምንድነው ቢባል ከርሱና በርሱ ስለምናገኘው ህይወት ማውራት ነው የሚኖርብን። አማራጭ የሌለው ብቸኛው የህይወታችን ዋስትና ክርስቶስ መሆኑን እኛም ልናውቅ ለሌሎችም ልንመሰክር ያስፈልጋል። ከርሱ ወደ ማን እንሄዳለን ብለን ቁርጠኝነታችንን፣ ጭካኔያችንን፣ እርሱን ለመከተል ያለንን ውሳኔ ስንገልጥ ዓላማችን ከርሱ ያገኘነው የዘላለም ህይወት፣ ምክንያታችን ከርሱ ያገኘነው የዘላለም ድነት እንጂ ሌላ መሆን የለበትም። ህይወታችንን የሚያድሰው እርሱ ነው፣ የሚለውጠው እርሱ ነው። ህይወታችን ሕያው የሚሆነው በርሱ በሚገኘው ህይወት ነው፣ ከርሱ በመናገኘው ዘላለማዊነት ነው። እርሱን ፈልገን እንጂ ድንቁንና ታምራቱን ፈልገን የምንከተል ደቀ መዛሙርት ልንሆን ጨርሶ አይገባም። ክርስቶስ የእግዚአብሔር ልጅ ራሱ እግዚአብሔር የሆነው የህይወታችን መድኃኒት ነው። እርሱ የነፍሳችን መድኃኒት ነው። እርሱ የህይወታችን አለኝታ ነው። እርሱ የኑሯችን መሰረት ነው። እርሱ የህይወታችን አቅጣጫ ጠቋሚ ኮምፓስ ነው፣ ብርሃን ነው። ሐዋርያው ጴጥሮስ አንተ የህይወት ቃል አለህ ብቻ አላለውም። ካንተ ወደ ማን እንሄዳለን ሲል ሁለተኛው ምክንያቱ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነናል፣ አውቀናልም። ይሄ ነበረ ሌላኛው ምክንያቱ። ህይወት ሰጪ የህይወት ቃል መሆኑ አንድ ነገር ነው። ነገር ግን አስከትሎም እርሱ የእግዚአብሔር ልጅ መሆኑን ማወቅና ማመን የነ ጴጥሮስ መሰረታዊ ምክንያት ነበር። የመጀመሪያው አምነናል የሚለውን ነው ማንሳት የምፈልገው። እምነት ሰዎችን ከክርስቶስ ከሕያው የእግዚአብሔር ልጅ ጋር የሚያዋህድ፣ የሚያዛምድ፣ የሚያቆራኝ መለኮታዊ ስጦታ ነው። በእምነት ነው ከእግዚአብሔር ጋር የምንዛመደው። በእምነት ነው ከእግዚአብሔር ጋር ትስስር ህብረት የምንፈጥረው። በእምነት አማካይነት በጸጋው ድነትን እናገኛለን። በክርስቶስ የሚኖረን እምነት ብቻውን ያለ ተጨማሪ ነገር፣ ያለ ተጨማሪ ስራ እርቅን ከእግዚአብሔር ጋር ፈጥሯል። እርቅን እርስ በርስ ፈጥሯል። ይሄ እምነት በውስጣችን በህይወታችን የነበረውን ያለውን ሚና የሚያሳይ ነው። ህግን በመጠበቅ ስርዓቶችን በማክበር ደፋ ቀና በማለት የሚመጣ ለውጥ የለም። ነገር ግን ኢየሱስ ክርስቶስ ለእኛ ያደረገውን ነገር አምኖ በመቀበል በእግዚአብሔር ዘንድ ተቀባይነትን ማግኘት እንችላለን፣ ጽድቅን ማግኘት እንችላለን፣ በእግዚአብሔር ዘንድ መግባትን ማግኘት እንችላለን፣ ልጅነትን አባት የማለትን መብት ማግኘት እንችላለን። በክፉዎች ላይ በጨለማ ኃይላት ሁሉ ላይ ስልጣንን እናገኛለን። ዋናው ነገር ማመናችን ነው። ለዚህ ነው ጴጥሮስ አምነናል ያለው። እምነት ደግሞ ለተወሰኑ ሰዎች የሚሰጥ ልዩ ነገር አይደለም። ኢየሱስ ክርስቶስ ጌታ እንደሆነ የሚያምኑ ሰዎች ሁሉ በዚህ እምነት ትሩፋቶችን በሙሉ ያገኛሉ። ምንም ሳይንጠባጠብ በኢየሱስ ማመን የሚያስገኘውን ዘላለማዊ በረከት፣ ሕያው በረከት ሁሉ ያገኛሉ። ማናቸውም ከየትኛውም ዘር
ከየትኛውም ባህል ቋንቋ ከየትኛውም አይነት ባክግራውንድ ቢመጡ ማመን የሚያስገኘውን በረከት ማናቸውም ሰዎች ያገኛሉ። አቅመቢስ ስለሆንን ሰርቶ የመትረፍ ሰርቶ ራስን የማዳን ብቃት የለንም። ለዚህ ነው ክርስቶስ በመትካችን የሰራውን ስራ በማመን ብቻ ጽድቅ እንድናገኝ ጸጋው የሚያደርገን። ጸጋው በእምነት አድኗችኋል የሚለው ለዚህ ነው። ያ የወንጌሉ አንኳር እውነት ነው። ተጨማሪ ነገር ምንም ሳያስፈልገን አምነን ድነናል። በክርስቶስ ኢየሱስ አምነን በርሱ ያገኘነው ህይወት እኛን ሕያዋን አድርጎናል። ደቀ መዛሙርቱ አንተ የእግዚአብሔር ልጅ እንደሆንክ አምነናል ሲሉ እምነት የሚያስገኝላቸውን መንፈሳዊ በረከት ሁሉ ቀምሰናል፣ አግኝተናል፣ ደርሶናል። እኛን ወደ ኋላ የሚመልሰን ምንም ኃይል አይኖርም ማለታቸው። ሌሎቹ ቢሄዱም እኛ አንሄድም። ሌሎቹ የሚወላውል ግራ ቀኝ የሚረግጥ አቋም ቢኖራቸውም እኛ ግን አቋማችን ጽኑ ነው የሚል ነው የጴጥሮስ ምላሽ የነበረው። ጌታ ኢየሱስ ክርስቶስን ያመነ ሰው አይዋከብም፣ አያመነታም፣ በተለያዩ ምክንያቶችም አይሰነካከልም፣ ወደ ኋላም አያፈገፍግም። ምክንያቱም ያመነው በቁሳዊ በምድራዊ በጊዜያዊ ምክንያት ሳይሆን በዘላለማዊ ምክንያት ስለሆነ። እምነት ሰዎችን ከሰዎች ይለያል። የሚመለስ ሰውና ጸንቶ የሚሄድ ሰው ሁለቱ የሚለያዩት በእምነት ምክንያት ነው። ኢየሱስን በእውነት ያመነ ሰው ኢየሱስን ተከትሎ ከመሄድ የሚመልሰው ምንም አይነት ምክንያት አይኖርም። ተመላሾችንና ያጆችን ጽኑዎችንና የሚያመነቱትን የሚለየው እምነት ነው። ሁለተኛው ነገር ጴጥሮስ ያነሳው አውቀናልም አለ። ምንድነው ያወቀው? አንተ ክርስቶስ የሕያው የእግዚአብሔር ልጅ መሆንህን አውቀናል። ይሄ በጣም መሰረታዊ ነገር ነው። እምነት ዕውቀትን ማስከተል መቻል አለበት። አንድ ሰው ማመኑ ጥሩ ነው፣ ነገር ግን ያለ ዕውቀት መኖር የለበትም። መንፈሳዊ ነገር ከመታወቅ ያልፋል በሚል ሽፋን አንዳንድ ጊዜ ሰዎች ዕውቀትን ይሸሻሉ። የእግዚአብሔርን ቃል በጥልቀት ለማወቅ፣ እግዚአብሔርን ሐሳብ በጥልቀት ለማወቅ፣ እግዚአብሔር ራሱን ደግሞ እግዚአብሔር በገለጠው ያክል ለማወቅ የሚኖራቸው ጉጉትና ዝግጁነት በጣም አነስተኛ ሆኖ እናገኛለን። ከዚህ የተነሳ ሰዎች ይታለላሉ በተለያዩ ምክንያቶች። ምንድነው ምክንያቱ? ያመኑትን ጌታ በውል ለማወቅ ራሳቸውን፣ አእምሯቸውን፣ ልባቸውን ባለማዘጋጀታቸው ምክንያት። እግዚአብሔርን ያመነ ሰው እግዚአብሔርን የማወቅም ብቃት ተሰጥቶታል። ይሄ ምንም ጥርጥር የለም። እግዚአብሔር ታውቆ አያልቅም። እግዚአብሔርን አእምሯችን በሙላት አያውቀውም። ያ አንድ ነገር ነው። ነገር ግን እግዚአብሔርን የማወቅ እግዚአብሔርን በተገለጠለት መጠን የመረዳት የእግዚአብሔርን ፈቃድ፣ የእግዚአብሔርን ባህሪ፣ የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ዘላለማዊነት፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ፍላጎት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት በውስጡ የመረዳት ብቃት ይሰጠዋል ያመነ ሰው። ስለዚህ ዕውቀት ጠል መሆን የለብንም ለማለት ነው። ዕውቀት ጠል መሆን አያስፈልግም። ደቀ መዛሙርቱ ተመላሽ እንዳይሆኑ ወይም ሕያጅ እንዳይሆኑ ከሌሎቹ ጋር ግር ብለው እንዳይጓዙ ምንድነው የከለከላቸው ቢባል አንዱ እምነት ነው ብያለሁ። ሁለተኛው ግን ዕውቀት ነው። ዕውቀት ነው። አውቀናል፣ አምነናል ብቻ አይደለም አውቀናልም። ማወቅ እጅግ በጣም አስፈላጊ ነው። እግዚአብሔርን ማወቅ የምንችለው በመንፈሱ እርዳታ በእግዚአብሔር ቃል አማካይነት ነው። የእግዚአብሔርን ቃል ቸል የሚል የእግዚአብሔርን ቃል ወደ ጎን የሚያስቀምጥ ሰው እግዚአብሔርን ማወቅ የሚችልበት ሌላ አማራጭ መንገድ የለውም። እግዚአብሔር ራሱን በቃሉ ገልጧል። ያኔ ይሄንን መጽሐፍ እንዲጽፉ እነሱን የረዳውን መንፈስ ቅዱስ በመጋበዝ በመንፈስ ቅዱስ እርዳታ የእግዚአብሔርን ቃል ማጥናት፣ ማንበብ፣ ከቃሉ ጋር ጊዜ መውሰድ በጣም አስፈላጊ ነው። እግዚአብሔርን ማወቅ የምንችልበት ሌላ አማራጭ መንገድ የለም።
እነዚህን ሰዎች ወደ ኋላ ከመመለስ የከለከላቸው በክርስቶስ ያላቸው እምነት ብቻ አይደለም ብያቸዋለሁ። ምንድነው ሌላው? ዕውቀት ነው። እርሱን ማወቅ፣ እርሱን በማያሻማ መልኩ ባልደበዘዘ መልኩ አውቀዋል። ዮሐንስ እንዲያውም በአንደኛ ዮሐንስ ቅድም በተናገርኩት ክፍል ላይ ዳሰናል፣ ነክተናል፣ አይተናል እንደዚህ በቃ በህይወታቸው ኤክስፒሪየንስ አድርገውታል ኢየሱስን። ስለዚህ በምንም አይነት መልኩ ወደ ኋላ እንዲያፈገፍጉ የሚያረጋቸው ሁኔታ አልተፈጠረም። ያሻግራል እግዚአብሔርን ማወቅ ወይም ኢየሱስን በማንነቱ ማወቅ። ማመን ሁሉ ጊዜ በማወቅ መታጀብ አለበት። ይሄ እንግዲህ ሁሉ ጊዜ የምናገረው ነገር ነው። ማመን በማወቅ መታጀብ አለበት። ጭፍን እምነት የትም የሚያደርስ አይደለም። እምነት እውነተኛ ከሆነ ዕውቀትን ይጓጓል፣ ይናፍቃል፣ እውነትን ለማግኘት ለማወቅ ይጥራል እውነተኛ ከሆነ። ነገር ግን ፌክ የሆነ እምነት፣ አስመሳይ የሆነ ግብዝነት ያለበት የታይታ እምነት ግን ወደ ዕውቀትና ወደ መረዳት ሊያደርስ የሚችል አይደለም። ስለዚህ አማኝ ነኝ የሚል አይነት ካባ ለመልበስ ብቻ ካልሆነ በስተቀር እውነተኛ አማኝ ወደ ዕውቀት፣ ወደ እግዚአብሔር ዕውቀት የመምጣት ፍላጎት ያድርበታል። በተለይ እንዲህ ባለ አስቸጋሪ በሆነ ዘመን በጣም ከባድ በሆነ ጠማማ አስተምህሮች፣ ክፉ ልምምዶች፣ የተለያዩ ወርልድ ቪውስ አመለካከቶች በእግዚአብሔር ላይ፣ በክርስቶስ ላይ፣ በድነት ላይ፣ በተለያዩ መንፈሳዊ ጉዳዮች ላይ ውዝግብ የሚፈጥሩ መረዳቶች የተንደለደሉ በሚመጡበት በዚህ ጊዜ ማወቅ የሚባል ነገር በጣም አስፈላጊ ነው። ደቀ መዛሙርቱ አምነናል ብቻ አላሉም፣ አውቀናልም። አንዳንድ ጊዜ እምነትን ብቻ አጉልተን ዕውቀትን ከነጭራሹ አስፈላጊነቱንም የምንረሳበት ጊዜ አለ። እምነትና ዕውቀት የአንድ ሳንቲም ሁለት ገጽታዎች ናቸው። ሊገነጣጠሉ ሊለያዩ አይችሉም። ላጠቃልል በጣም አጠር አድርጌ እናገራለሁ ብዬ ስለነበረ በጣም አጠር አደርጋለሁ። እንግዲህ ያው አጭር ነው እስካሁን ድረስ ያወራሁት ጥቂት ደቂቃዎች ነው። ሳጠቃልል ታምራቶች ምናልባት ጓጉተን እንድንመጣ ግር ብለን ወደ እርሱ እንድንጠጋ ሊያረጉ ይችሉ ይሆን አላውቅም፣ ግን ሊያጸኑን ህይወታችንንም ሊለውጡ አይችሉም። እውነት ነው ህይወት የሚለውጠው። እርሱን ማወቅ ነው ህይወት የሚለውጠው። በእርሱ ማመን ነው ህይወት የሚለውጠው። ስለዚህ ተለውጦ ጸንቶ መቅረት የሚቻለው የታምራት ፍለጋ ወዲያና ወዲህ በመኳተን አይደለም። እርሱን እመኑት፣ እርሱን እወቁት። እርሱ የእግዚአብሔር ልጅ ነው። እርሱ የህይወት ቃል ነው። እርሱን አምነናልም አውቀናልም የሚል ሰው ይጸናልም። እግዚአብሔር አምላክ በሰማነው ቃል ሁላችንንም ይባርከን። እጅግ በጣም አድርጌ ወዳችኋለሁ። ይሄንን መልእክት ጠቅሟችሁ ከሆነ ሌሎችም እንዲጠቀሙ ከፈለጋችሁ ለሌሎች ሰዎች ሼር ማድረግ እንዳትረሱ። እግዚአብሔር አምላክ አብዝቶ ይባርካችሁ። በዚህ አይነት መልኩ በተለያዩ ጊዜያት ጊዜ ሳገኝ እየመጣው ጥቂት ነገሮችን ለማካፈል እሞክራለሁ። መዝሙረ ዳዊት 68ን የመጀመሪያውን ክፍል ከተናገርኩ በኋላ ሁለተኛውን ክፍል ለመናገር ተስፋ ሰጥቻችሁ ነበር፣ ግን ጊዜ አላገኘሁም ነበር። በሚቀጥሉት ጊዜያት እሱንም ለይዤ ለመምጣት እሞክራለሁ። እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ጌታ ይባርካችሁ።